በነቢዩ አለይሂ ሰላቱ ወሰላም ዘመን አንዲት ሴት ነበረች። የተለያዩ መልካም ስራዎችን የምትሰራ ከፈርቁ ከግዴታው ጾም አልፎ ሱናውን ጾም ሁሉ የምትጾም ሰደቃ የምትሰጥ ይሄን ሁሉ የተለያዩ ኸይር ስራዎችን ከመስራቷ ጋር ግን በዙሪያዋ ያሉ ሰዎችን አዛ የምታደርግ ሴት ነበረች፣ የምታስቸግር ሴት ነበረች። በምን ነበር የምታስቸግረው? በመላሷ። ለነቢዩ አለይሂ ሰላቱ ወሰላም ተነገራቸው። እገሊት መልካም ስራዎችን ሁሉ ትሰራለች፣ ትጾማለች፣ ትሰግዳለች፣ ሰደቃም ትሰጣለች ከፈርዱ በተጨማሪ ማለት ነው። ነገር ግን ጎረቤቶቿን በመላሷ ታስቸግራለች ሲሏቸው እሷ የእሳት ናት የጀሃነም ናት ብለዋል አለይሂ ሰላቱ ወሰላም። ስለዚህ መልካም ስራ መስራታችንን ብቻ ሳይሆን ማየት ያለብን ይሄን መልካም ስራ የሚያሳጣን መጥፎ ጎንስ የለንም ወይ? ከትዳር አጋሪ ጋር እንዴት ነው የምኖረው? ከጎረቤቶቼ ጋር እንዴት ነው የምኖረው? ከሰራተኛዬ ጋር እንዴት ነው የምኖረው? የአይኔን ሐቅ የምላሴን ሐቅ በአይኔ በምላሴ በእጄ በእግሬ በሰውነት አካላቶቼ በኩል ሊመጣ መልካም ስራዬን ሊያሳጣ የሚችልስ መጥፎ ስራ የለብኝም ወይ ልንል ይገባ ነው። ጌታ አላህ እንደ ሰው ልጆች ቂም የሚይዝ አይደለም፣ ከምንም አልቆጥረውም ብሏል። የሰው ልጅ ሆይ ወንጀልህ የሰማይ ደመናን ቢደርስ ቢያክል ተውበት ካደረግከና ምህረት ከጠየቀኝ እምርሃለሁ። ጥፋቶች ብዛታቸው እንዳይምር የሚያደርጉት ከብደው ታይተውት ይሄስ የሚማር አይደለም እንዲል የሚያደርገው ነገር የለም። ብቻ ከኛ የሚጠበቀው ለሱ ዝቅ ማለት፣ ለሱ ስብር ማለት፣ እሱን ተስፋ ማድረግ ነው። ሲሳሳቱ ፈጥኖ መመለስ ነው። ሰዎች እርስ በርስ ሲናኗሩ አንዱ አንዱን መወንጀል ቀላል ነው። አንዱ አንዱን መክሰስ ቀላል ነው። አንዱ ራሱን ንጹሕ አድርጎ ሌላኛውን ማጠልሸት፣ ወንጀለኛ ማድረግ፣ ጥፋተኛ ማድረግ ቀላል ነው። ራስን ማታለል ይቻላል ዱንያ ላይ ሲል ነው። ነገር ግን አላህ ዘንድ ወነضዑ ልመዋዚነ አልቂስጣ ትክክለኛውን ሚዛን ያኔ እናስቀምጣለን ይላል አላህ ተባረከ ወተዓላ። ቅያም ቀን ትክክለኛ የሰዎች ማንነት ይወጣል። በዳይና ተበዳይ ያኔ ይታወቃል። በዳይ ከመሆን ተበዳይ ሁን ብለዋል ነቢዩ አለይሂ ሰላቱ ወሰላም። በዳይ ከምትሆን ተበዳይ ሁን። በዳይ ሆኖ አላህ ዘንድ የቀረበ የቅያም ቀን መዋረዱ አይቀርም፣ መጸጸቱ አይቀርም። ተበዳይ ሆኖ የቀረበሳ አላህ ዘንድ ይካሳል። በዚህ ልክ ዝቅ እንድንል፣ ቻይ እንድንሆን፣ ታጋሽ እንድንሆን፣ ስሜታችን እንድንቆጣጠር የሚያደርገን አላህን መፍራት ነው፣ ነፍስያን መታገል ነው። ብዙ ጊዜ ወደ ራስ እንዳንመለስ የሚያደርገን በሰው ጉዳይ መጠመድ ነው፣ ወደ ሰዎች ጣት መቀሰር ነው። የራሳችንን አይብ፣ የራሳችንን ነውር፣ የራሳችንን ጉድለት ከድነን አስቀምጠነው የሌሎችን ነውር አይብ ምንለቃቅም ከሆነ የቅያም ቀን የራሳችን ነውርና አይብ ወንጀል ጋራ አካክሎ ይጠብቀናል። የሰዎች አይን ላይ ያለችን ትንሽዬ ቆሻሻ ያየን የራሳችን አይን ላይ የተጋደመ ትልቅ ግንድ ቆሻሻ ምንተው ከሆነ እድለቢስነት ነው፣ አለመታደል ነው፣ ማህሩም መሆን ነው፣ ሸቂ መሆን። ቀድሞ ሰው መጨነቅ ያለበት ለራሱ ራሱን አጥቦ አጽድቶ ከጨረሰ በኋላ ሌሎችን ማጽዳት ከፈለገ ቀጥታ ፊት ለፊት ሄዶ ያ አብደላህ ይሄን አጥፍታል አስተካክል፣ ያ አመተላህ ይሄን አጥፍሻል አስተካኪ ነው የሚለው ኸይር የሚፈልግ ሰው። ራሳቸውን አታጠራሩ፣ ከፍ ከፍ አታድርጉ። እኔ እንዲህ ነኝ አትበሉ። ደካማ ነኝ በሉ፣ አጥፊ ነኝ በሉ፣ ተሳሳች ነኝ በሉ፣ ደሃ ነኝ በሉ። ሁላችሁም የተራባችሁ ናችሁ፣ አብላኝ በሉኝ አበላችኋለሁ። ሁላችሁም እርቃኖች ናችሁ፣ አልብሰኝ በሉ አለብሳችኋለሁ። ሁላችሁም ለስህተት ለጥፋት የተጋለጣችሁ ናችሁ፣ ምራኝ በሉ እመራችኋለሁ፣ ጠብቀኝ በሉ እጠብቃችኋለሁ ተብለናል። ያለ አላህ ተባረከ ወተዓላ ምንም መሆናችንን ልናውቅ፣ አላህ ላይ ተባረከ ወተዓላ ልንመካ፣ ወደ እሱ ልንጠጋ፣ እሱን ልንደገፍ ይገባናል። የቅያም ቀን ቢገባህ ብታውቅ ኖሮ መከራውን ልኩን ብትረዳው ኖሮ ሕይወት በቃኝ ብለህ ከልጅና ከቤተሰብ ከሀገር ሸሽተህ ጫካ ገብተህ ዒባዳ በማድረግ ታሳልፍ ነበረ። የቅያማ ቀን ከክብደቱ የመጣ ግዙፉ ትልቁ ሰማይ ተሰባብሮ ተሰነጣጥቆ የሚወገድበት ቀን ነው። የቅያም ቀን ከክብደቱ የመጣ ምንም የማያውቁ ሕፃናት መሃል አናታቸው የሚሸብትበት ቀን ነው። ሽበት ጣል ማድረግ ብቻ ሳይሆን ወተሺቡ ሚንሁ መፋሪቁል ዊልዳኒ የሕፃናት አናታቸው መሃል ፀጉራቸው የሚሸብትበት ቀን እጅግ በጣም የሚያስፈራ ኮስታራ በመከራ የተሞላ መከራው የሰው ልጅን በሙሉ የሚያዳርስ ቀን ነው። ከሰው አልፎ እንስሳት ሁሉ ጌታዬ ሆይ ተበድያለሁ ብለው ቀርበው እንስሳት ሁሉ ሐቃቸው የሚያገኙበት ቀን አይደለም። የሰው ሐቅ የበላ ሪባ የበላ ዝምድናን የቆረጠ ሶላትን የተወ ይቅርና ቀንድ ያላት በግ ቀንድ የሌላትን ከወጋች፣ ቀንድ ያለው በሬ ቀንድ የሌለውን ከወጋ ሐቁን የሚያገኝበት ቀን፣ በዳዮች አፈር በሆንኩ ብለው የሚመኙበት ቀን። ቀንና ሌሊት የኛ እንግዶች ናቸው። ዓመት የኛ እንግዳ ነው። ዕድሜያችን እንግዳ ይሄዳል፣ ነፍሳችን ይዞ ይሄዳል። ቀንና ሌሊት ካከበርናቸው በኸይር ሥራ ከሞላናቸው ነገ ያከብሩናል፣ ይመሰክሩልናል። በየቀኑ አዲስ ቀን በመጣ ቁጥር እኔ አዲስ ቀን ነኝ የሰው ልጅ ሆይ ከሄድኩ አልመለስም፣ የሠራኸውን ሥራ አኼራ ላይ ይመሰክራለሁ ይላል ተብሏል።
ቀንና ሌሊትን አንዱን በመተኛት ሌላኛውን ለዱንያ ብቻ በመጨነቅ ልናሳልፈው ለአላህ በትንሽ ነገር ልንብቃቃ ወይም ለአላህ የምናደርገውን ትንሽ ነገር እንደ ትልቅ ልንቆጥር አይገባን። አላህ ካደረገልን ከሰጠን ኒዕማ ጸጋ አንጻር ቀን ከሌሊት ብንሰግድ አይደለም ምንጣፍ ላይ እሾህ ላይ እሳት ላይ ስጁድ ብንደፋ እግራችን እስኪያብጥ ለወራት ለዓመታት ብንቆም የጸጋውን ውለታ መክፈላችን ምን ቢያገተን የታዘዝናቸው ግዴታ የሆኑ ነገሮችን በአግባቡ ልንፈጽም የምንፈጽማቸው የምናከናውናቸው ዒባዳዎችን በሙሉ ልብ ልናደርጋቸው በታዘዝነው መሰረት በጥራት ልንሰራቸው አጅራቸውን ከአላህ ልንፈልግ ይገባል። የተኛውም ዕድሜ ላይ የተኛውም የማህበራዊ ህይወት ደረጃ ላይ ስልጣን ላይ ከፍታ ላይ እንኳ ቢሆን ልጅ ለወላጁ ልጅ ነው። ሁሌ ሲጠሩት ደንገጥ ማለት ስብር ማለት ዝቅ ማለት አቤት እማዬ አባዬ ማለት አለበት። ወላጆች ልጃቸውን የሆን ነገር መጠየቅ ፈልገው ማዘዝ ፈልገው አይ ብጠይቀው ባዘው ቅር ይለዋል፣ ይቀየመኛል፣ ይቆጣኛል ብለው ወላጆች የሚፈሩት ሰው ያለቀለሱ ቀልቡ የደረቀ ሰው ነው። ቶች መሃል አንዲት አሮጊት ትልቅ ሴት ውጡ ስታደርግ አየኋት። አዳን አለ እንዴ ሰላት አዳን ጠብቄማ የምሄድ ከሆነ እኔ መጥፎ ባሪያ ነኝ ማለት ነው። ጥሩ ባሪያ አለቃው ሳይጠራው ነው ቀድሞ የሚሄደው። መጥፎ ባሪያ ነው እስኪጠራ የሚጠብቀው ብላ አስተማረችኝ ብሏል። ትልቅ ዓለም ናቸው። ቢያንስ እንኳ ከአዳን በፊት 10-15 ደቂቃ ለዝግጅት ለንጽህና ለመጸዳጃ ቤት ለውዱእ ለልብስ ቀድመን አዘጋጅተን አዳን ሲል መስጂድ ልንገኝ ልባችንን ሰብስበን የልብ የአካል ብቻ ሳይሆን የልብ ሶላት ልንሰግድ ይገባል። ሰው ልጆች ወንጀል ምንም ቢበዛ ሰማይ ምድሩን የሰፋ እዝነት ረሕመት ያለው አላህ ተባረከ ወተዓላ ዘንድ ትንሽ ነው የሚሆን። ረሕመቱ ሰፊን እዝነቱ ሰፊን ወረሕመቲ ወሲዐት ኩለ ሸይኢን እዝነቴ ከሁሉ የሰፋ ነው ብላ ወንጀሉን እንደው መስራት የለብኝም አላህን አስቆጥቻለሁኝ ብለን የወንጀላችንን ክብደት ማወቁ በአንድ በኩል አስፈላጊ ሆኖ ሳለ በሌላ በኩል ደግሞ ሁሌ ወንጀሉን አግዝፎ አክብዶ ማየቱ የአላህን ረሕመት ምህረት መዘንጋቱ ተስፋ ወደ መቁረጥ ስለሚወስድ ምንም እንኳ ወንጀሌ ከባድ ቢሆን ከኔ መሃሪ አዛኙ ጌታ አንጻር ከምህረቱ ስፋት አንጻር የኔ ወንጀል ትንሽ ናት፣ ወረሕመቱ ይቅር ይለኛል ይሰርዝልኛል ልንል ይገባል። ነቢዩ ዓለይሂ ሰላቱ ወሰላም ሰለዋትን የሚያበዛ ሰው በአዱንያ ላይ የሚያሳስቡት ነገሮችን የሚያስጨንቁት ነገሮችን አላህ ተባረከ ወተዓላ ጋር ያደርግለታል፣ ጭንቁን ይፈርጀዋል። ዕዳ ካለበት አላህ ዕዳውን ይከፍልለታል። ታሞ ከሆነ ዓፊያውን ይመልስለታል። የተለያዩ ገሞቹን ሐሳብ ጭንቀቶቹን አላህ እንደሚፈውስለት እንደሚያስወግድለት ከሰሓቦቻቸው መሃል ለአንዱ ተናግረዋል። እንግዲያውስ እንዲህ ከሆነ ሰለዋት ይሄ ሁሉ የሚገኝ ከሆነ ወንጀል የሚማር ከሆነ ሓጃ የሚወጣ ከሆነ ጭንቀትና የሚያሳስቡ ነገሮች ሁሉ የሚቀሉ የሚወገዱ ከሆነ ዱዓዬን በሙሉ እርሶ ላይ ሰለዋት ማውረድ አደርገዋለሁ ሲላቸው እንግዲያውስ አንተም የፈለግከውን ታገኛለህ ብለውታል ዓለይሂ ሰላቱ ወሰላም።